ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዜናዎቹን ወደናንተ በማድረስ እኔ ሶፊያ ከድረኝ አብራችሁን ቆዩ። 10ኛ ዓመቱን ለመድፈን አንድ ወር የቀረው ኦሮሚያ ሚዲያ ኔትወርክ ባለፉት 10 ዓመታት የሰራቸው ስራዎች የኢትዮጵያን ፖለቲካ አቅጣጫ የቀየረ መሆኑ ተገለጸ። ሚዲያው የማይተካ ሚናውን አጠናክሮ እንዲቀጥል የኢትዮጵያ ብሔሮችና ብሔረሰቦች ሊደግፉት እንደሚገባ የተለያዩ ብሔረሰቦች ክፍሎች ገልጸዋል። ጫልቱ ተፎ ተጨማሪ ዘገባ አላት። ሚዲያን ማለቀ ጉዳ ደጋፈታ ማለቀ ጉዳ ከነ ዱሬሲ ኦሮሞን ከንቱ ጃን ኑም ቤኸን ጀላን ኬኛ ሲፊን ቤኹ ዲኒ ኬኛስ ኑም ቤኹ ዱሬሲ አከ ድሮ መሳቲን ሂየሲ አከ ሂዮ መሳቲን ገላኑ ጉዱንፌ ዋን ሂንደንዲ አምቱ ጃንሰን አርዳ አከ ዱቤስ ንጎነ ጀቹ የዛሬ 10 ዓመት ገደማ ነበር ኦኤምኤን በኦሮሞ ምሁራን ሐሳብ ጠንሳሽነት የተመሰረተው። በመስረታው ማብሰሪያ ዕለትም የቀድሞ የሚዲያው ዳይሬክተርና መስራች እንዲሁም የአሁኑ የኦፌኮ ፓርቲ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ አቶ ጀዋር መሐመድ ከዛሬ ጀምሮ የኦሮሚያ አየር በዚህ ሚዲያ ነፃ ወጥቷል ያሉት ንግግር በመላው ኦሮሚያ ትልቅ መነቃቃትን የፈጠረው በወቅቱ ለነበረው የጸረ ጭቆናና አመጽ የኦኤምኤን ድርሻ ከፍተኛ ነበር። በኢትዮጵያ የተፈጠረውን ለውጥ ተከትሎ ወደ ኢትዮጵያ የገባው ሚዲያው በሀገር ውስጥ በቆየባቸው እነዚህ ዓመታት በሀገሪቱ የሚዲያ ስርዓት ላይ ከፍተኛ ለውጥን ፈጥሯል። በሀገሪቱ ተገፍተው የነበሩ በርካታ ብሔረሰቦች በራሳቸው ቋንቋ እንዲገለገሉ የአየር ሰዓት በነፃ ሰጥቶ ሲሰራም ቆይቷል። የክልልነት ጥያቄ ሲያስነሱ ለነበሩ ብሔሮችና ብሔረሰቦችም ድምጽ በመሆን አገልግሏል። የአርቲስት ሃጫሉ ሁንዴሳ ግድያ ማግስት በፊንፊኔ የነበረው ቢሮ በመንግስት የጸጥታ ኃይሎች ቁጥጥር ስር ከወደቀና ጋዜጠኞቹና አመራሮቹ ከታሰሩ በኋላ ሚዲያው ድጋሚ ስርጭቱን ከውጭ ሀገር ለማድረግ ተገዷል። በፈተናዎች የማይበገረው ኦኤምኤን ከሀገር እንዲወጣ ከተገደደ በኋላም ልክ ሀገር ውስጥ እንዳለ ሚዲያው ሁሉንም አካባቢ በማድረስ ለህዝብ ድምጽ መሆኑን ቀጥሎበታል። በዚህም ሚዲያው ባለፉት 10 ዓመታት በርካታ ውጣ ውረዶች ውስጥ አልፎ ዛሬ ላይ ደርሷል። ከጥቂት ወራት በኋላም የተመሰረተበትን 10ኛ ዓመት በደማቅ ሁኔታ እንደሚያከብር የሚዲያው አስተዳደር ገልጿል። የሚዲያው መመስረት በተለይም በሀገሪቱ የነበረውን የሃዳዊነት የሚዲያ ዝንባሌ በመቀየር ረገድ ጉልህ ሚና ተጫውቷል። 10ኛ ዓመቱን በማስመልከት አስተያየታቸውን የሰጡ የተለያዩ የህብረተሰብ ክፍሎች ኦኤምኤን በኢትዮጵያ የሚዲያ ታሪክ ውስጥ የማይተካ ሚና በመጫወት ላይ ይገኛል ብለዋል። በአማራ ክልል ጽንፈኛ ታጣቂ ቡድን ፋኖ ጥቃት ምክንያት ከኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አሙሩ ወረዳ ከተለያዩ ቀበሌዎች የተፈናቀሉ ዜጎች ለከፋ ችግር ተጋልጠው እንደሚገኙ ገለጹ። ከ45000 በላይ ዜጎች በዚህ ሁኔታ ተፈናቅለው በሆሮ ጉዱሩ ወለጋ ዞን አሙሩ ወረዳ ገምሳ ከተማ ተጠልለው ይገኛሉ ተብሏል። ተፈናቃዮቹ በአካባቢው ሰላም ሰፍኖ ወደ ቀያቸው መመለስ እንደሚፈልጉም ገልጸዋል። ዝርዝር ዘገባ አለን። ከአሙሩ ወረዳ የተፈናቀሉ ዜጎች በፋኖ ታጣቂዎች በደረሰባቸው ጥቃት ምክንያት ከቤት ንብረታቸው ተፈናቅለው ለአመታት ወደ ቀያቸው ሳይመለሱ መቆየታቸውን ከረዴማ በመባል የሚታወቀው በኢንጂነር ዳንኤል ገመዳ ለሚመራው የሰብአዊ እርዳታ ቡድን ተናግሯል። በታጣቂዎቹ በደረሰብን ግድያ፣ ዝርፊያ፣ ንብረት ውድመት ከቤትና ንብረታችን ተፈናቅለን እንገኛለን ያሉት ተፈናቃዮች በሆሮ ጉዱሩ ወለጋ ዞን አሙሩ ወረዳ አገምሳ በምትባል ከተማ ላይ ተጠልለው በእርዳታ እጦት ለተለያዩ ችግሮች ተጋልጠው እንደሚገኙ ማስረድቷል። በአገምሳ ከተማ ላይ ከ45000 በላይ ተፈናቃዮች ተጠልለው እንደሚገኙ የተገለጸ ሲሆን እነዚህ ዜጎች አብዛኛዎቹ ከአሙሩ ወረዳ 11 ቀበሌዎች የተፈናቀሉ መሆናቸው ነው የተነገረው። የተቀሩት ደግሞ ከአማራ ክልል ምስራቅ ጎጃም ዞን ቡሬ ወረዳ በፋኖ ታጣቂዎች ጥቃት ምክንያት የተፈናቀሉ መሆናቸው ተገልጿል። ተፈናቃዮቹ በምግብ፣ ውሃ፣ የሚለብሱት ልብስና ሕክምና እጦት እየተሰቃዩ መሆናቸውን በኢንጂነር ዳንኤል ገመዳ ለሚመራው የሰብአዊ እርዳታ ቡድን ተናግሯል። በማንነታቸው ምክንያት በታሪክ አይቶ ለማያውቁት ጉዳት መዳረጋቸውን የገለጹት ተፈናቃዮቹ የታጣቂዎቹ ዓላማ ህዝቡን አፈናቅሎ የኦሮሚያ መሬት መውረር ነው ብለዋል። መንግስት ጉዳዩን ለማስቆም ያደረገው ሙከራ የለም በማለትም ይተቻሉ። ተፈናቃዮቹ ተጠልለው በሚገኙበት አካባቢ ለከፋ ችግር እየተዳረጉ መሆናቸውን ገልጸው ሰላም ሰፍኖ ወደ ቀያቸው መመለስ እንደሚፈልጉም ተናግሯል። ነገር ግን አሁንም በአካባቢው ያለው የጸጥታ ሁኔታ አስተማማኝ ባለመሆኑ መንግስትም ሆነ ማንኛውም የሚመለከታቸው አካላት በሰላማዊ መንገድ ወደ ቤታችን የምንመለስበትን መንገድ ሊያመቻቹልን ይገባል በማለትም ጠይቀዋል።
በተመሳሳይ ዜና በትናንትናው ዕለት በወሎ ኦሮሞ ልዩ ዞን የአማራ ጽንፈኛ ቡድን የፋኖ ታጣቂዎች በንጹሃን ላይ ጥቃት መሰንዘር መጀመራቸውን ነዋሪዎች ተናገሩ። ጥቃቱ በአርጡማ ፉርሴ ወረዳ ጨፋ ጨቆርሳ ቀበሌ አቅጣጫ መፈጸሙን ነዋሪዎች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። በጥቃቱ ምክንያት በርካታ ዜጎች የተፈናቀሉ መሆናቸውም ተገልጿል። በቅርቡ በዚህ ወረዳ በፋኖ ታጣቂዎች በተፈጸመው ጥቃት 16 ንጹሃን ሰዎች ሲገደሉ ከ30 በላይ የሚሆኑት ደግሞ ቆስለዋል። በአካባቢው ያለው ሁኔታ በጣም አሳሳቢ በመሆኑ ትኩረት ሊሰጠው ይገባል በማለት ነዋሪዎች ጠይቀዋል። የአገው ፈረሰኞች ማህበር 84ኛ በዓል በፍንፍኔ ለማክበር ዝግጅት መጠናቀቁ ተገለጸ። በዓሉ ጥር 16 ይከበራል ተብሎ ታቅዶ የነበረ ቢሆንም በተለያዩ ምክንያቶች ወደ ጥር 23 መዘዋወሩን አዘጋጅ ኮሚቴው አስታውቋል። የአገው ፈረሰኞች በዓል ከፍንፍኔም በተጨማሪ በእንጅባራ እንደሚከበርም ያገኘነው መረጃ ያመለክታል። ጫልቱ ተፎ ዝርዝር አላት። የአገው ህዝብ ለፈረስ ትልቅ ክብር አለው። ህብረተሰቡ ፈረስን ከጦር ሜዳ ውጪ ለባህላዊ ጨዋታም ይጠቀምበታል። ይህንን አስመልክቶ ነው ከ84 ዓመታት በፊት የአገው ፈረሰኞች ማህበር የተመሰረተው። በዚህም ባለፉት ዓመታት ባህሉን በጠበቀ መልኩ ከትውልድ ወደ ትውልድ እንዲተላለፍ ማህበሩ ሲሰራ ቆይቷል። ማህበሩ ባለፉት ዓመታት 62221 አባላትን ማፍራት የቻለ ሲሆን ከቀበሌ እስከ ወረዳ በተደራጀ መልኩ እየተንቀሳቀሰ እንዳለ ያገኘነው መረጃ አመላክታል። ዘንድሮ ይህ በዓል በተሻለ መልኩ በሁሉም ዘንድ ለማስተዋወቅ ባለመ መልኩ በፍንፍኔ ለማድረግ ታቅዷል። በዓሉም ከዚህ በፊት ጥር 16 ለማድረግ ታቅዶ የነበረ ቢሆንም በአንዳንድ ምክንያቶች ወደ ጥር 23 እንደተቀየረ የአዘጋጅ ኮሚቴው ገልጸዋል። በዓሉ በፍንፍኔ መዘጋጀቱን ይህንን ባህል በይበልጥ ለማስተዋወቅ እንደሚረዳ ማህበሩ አስታውቋል። ከዚህም በተጨማሪ ለሀገሪቷ ሌላ የቱሪዝም መስህብ ሊሆን እንደሚችልም ተጠቅሷል። የአገው ፈረሰኞችን በዓል በዩኔስኮ የማይዳሰስ ቅርስ ውስጥ ለማስመዝገብ እየተሰራ መሆኑም ተገልጿል። በዓሉ ከፍንፍኔ በተጨማሪ ከዚህ ቀደምም በሚከበርበት እንጅባራም እንደሚከበር ለማወቅ ተችሏል። በመክፈቻ ስነ ስርዓቱ ላይም ልዩ የሆነ የመክፈቻ ትዕይንት በፈረሰኞች እንደሚቀርብም ተገልጿል። በእለቱም የፈረስ ዝላይ፣ የስርግያ ጨዋታ፣ ዳንግላንሳ ጉክስና ሽርጥ ፈረስ የተሰኙ ትዕይንቶች እንደሚቀርቡ ማህበሩ አስታውቋል። ማህበሩ የገቢ ማስገኛ ህንፃ እንዲኖረው የሚያስችሉ ስራዎች መሰራታቸውን የማህበሩ ሊቀመንበር በሰጡት መግለጫ ጠቅሰዋል። አክለውም በዓሉ በድምቀት ለማክበር አስፈላጊውን ዝግጅት መደረጉንና ለዚህም አባላቱ ለበዓሉ የሚመጥን ዝግጅት ማጠናቀቃቸውን አስታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲኖዶስ አባል አቡነ ሩፋኤል በቅርቡ አቡነ ሉቃስ የተባሉ ጳጳስ ያስተላለፉትን የግድያና የጥላቻ መልእክት አወገዙ። ድርጊቱ ሃይማኖታዊ መርሆን የሚቃረን መሆኑን ተናግሯል። አቡነ ሩፋኤል በተናጥል ቢያወግዙም ጠቅላይ ቤተ ክህነቱና ሲኖዶሱ አሁንም ስለ ጉዳዩ ዝምታን እንደመረጠ ይገኛል። ተጨማሪ ዘገባ አለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትና ሲኖዶስ የተለያዩ አባቶች በግላጭ ወጥተው የአንድ ወገን ፖለቲካ መልእክት ሲያስተላልፉና የጥላቻ ንግግር ሲያደርጉ ተሰምተዋል። ከነዚህም ውስጥ ሰሞነኛው የአቡነ ሉቃስ ጠቅላይ ሚኒስቴሩን ግደሉ የሚለው መልእክት አንዱ ነው። ዛሬ ግን እንደ ዳዊት አንድ ድንጋይ አንስተህ አብይን ግንባሩን ብትለው ለዘላለም ታሪክ ሲነገርልህ ይላል። አንተ ዳዊት እሱ ጎልያድ እየተባለ ተመሳሳይ መልእክቶችም በተለያዩ አባቶች ሲተላለፉ በተደጋጋሚ ተደምጠዋል። እነዚህ ነፍሰ በላዎች ወታደሮች ለወዳቸው የሚኖሩ እነሱም በታዘዙት መሰረት በሰው ላይ የሚቀልዱ ሰውን አምታተው ሰውን ቀንተው በቅናት ሰውን አሳልፈው የሚሰጡ አሉ። እነዚህ ግን ለጊዜው ሊረኩ ይችላሉ። ዋናው እግዚአብሔር ግን ዋጋቸው ይሰጣቸዋል። ምን አለ እንደው በእውነቱ አደጋ ሳይመጣ በእውነቱ ያንን በትዕቢትም የሆነውን ነገር በንቀሽ የሚሆነውን ነገር ቢታወት በጣም ጥሩ ነው እንላለን። አልቻልነው ከመቃብር ውጡና ገዙን። አዎ እነዚህ አይነት ስላሴ ሁሉም ረኑን በላይ ዘለቀ። በጉዳዩ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትና ሲኖዶስ ዝምታን መምረጣቸው ደግሞ የሀሳቡ ተጋሪ ከመሆናቸው የመነጨ ነው ተብሏል።
ይህ በእንዲህ እንዳለ ነው የሲኖዶሱ አባል የሆኑት አቡነ ሩፋኤል በግላቸውና ሀገረ ስብከታቸውን ወክለው በተናጥል የአቡነ ሉቃስን ንግግር በጥብቅ ያወገዙት። ከአንድ አባት ምርቃት እንጂ እርግማን አይጠበቅም ብሏል። ይህ ድርጊት ሀገረ ስብከቴን አይወክሉም ያሉት አቡነ ሩፋኤል ጉዳዩን አጥብቀው እንደሚያወግዙትም ገልጸዋል። ይህ መድረክ ታቦት ወጥቶ አባት ይመርቃል እንጂ አይረግምም። በሀገረ አሜሪካን ሆነው አንድ የሲኖዶስ አባል የሀገሩን ጠቅላይ ሚኒስቴር የረገሙትን አባት በራሴ በኩል እቃወማለሁ። አቡነ ሩፋኤል በተናጥል ቢያወግዙም ጠቅላይ ቤተ ክህነትና ሲኖዶሱ አሁንም ስለ ጉዳዩ ዝምታን እንደመረጡ ይገኛሉ። እንግዲህ ለዛሬ ያልናቸው መረጃዎቻችን እኛን ነበሩ። ቀሪ ኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።